ሰላም ዩቲዩብ፣ ዛሬ ደግሞ ኤአይ ቪዲዮ እንዴት መስራት እንደምትችሉ በጄሚናይ ከዜሮ ጀምሮ አሳያችኋለሁ። እንዴት መስራት እንደምትችሉ በመጀመሪያ ጎግል ትከፍታላችሁ። ክሮም ላይ ቪፒኤን ብታገናኙ ባታገናኙም ችግር የለም። ጎግል ትከፍታላችሁ። በስልካችሁም በፒሲያችሁም ተመሳሳይ ነው ሂደቱ። ከዛ በኋላ እዚህ ጋር መተን ጄሚናይ ብለን ሰርች እናደርጋለን። ጄሚናይ ኤአይ ብለን ሰርች ስናደርግ ይመጣልን። የመጀመሪያው ጄሚናይ ኤአይ የኛውን እንከፍተዋለን ማለት ነው። እሱን ከከፈትን በኋላ እንዴት እኔ ፕሮምፕት ጄኔሬት እንዴት ማድረግ እንደምትችሉ ጄሰን ፎርማት እያንዳንዱን ነገር አሳያችኋለሁ። እዚህ ጋር ከከፈትን በኋላ አሁን ለምሳሌ እዚሁ ጋር እንደተቀመጥኩኝ ቀላይ ላይ ጅቦች ምናምን ኖረው ምናምን እንደዚህ አይነት ቪዲዮ ለመስራት ብፈልግ እዚህ ጋር ፎቶአችንን እናስገባለን። እዚህ ጋር አፕሎድ እንለዋለን። አዘጋጁት ፎቶ አለ። እሱን ኦፕን ስንለው የራሴ ፎቶ ነው። እዚህ ጋር ፕሮምፕት ያዘጋጀሁት አለ። ፕሮምፕት ጽፉ። እዚህ ጋር ለምሳሌ ቻት ጂፒቲ ላይ ትመጡና ጄሰን ፎርማት ማለት ኤአይዎች ማሽኖች የሚጽፉበት ነው። አሁን ሲጽፉ ታይታላችሁ። ጄሰን ፎርማት ፕሮምፕት ማለት ማሽኖች እንደሚያነቡት ይሁት እንደዚህ ነው። ይሄ ነው ጄሰን ፎርማት ማለት ማለት ነው። ከዛ እንደዚህ አድርጎ ፕሮምፕቱን ሲሰጠን እዛ ጋር ፎቶአችንን እናስገብተን የለ በቀላሉ ነው ያሳዩአችሁ። እንግዲህ እንደዚህ በቀላሉ የሚያሳያችሁ ውሰ ያለ አይመስለኝም። ያራድዬ ልጆች እዚህ ጋር ፎቶአችን ያስገባነውን ፔስት እናደርጋለን። እስቲ ስራው እንለዋለን። ከዛ ወዲያውኑ እዚህ ጋር ጄኔሬቲንግ ቪዲዮ ብሎ ቪዲዮአችን ጄኔሬት ያደርግልናል። እንደዚህ አይነት ቪዲዮ ለምሳሌ አንድ ይሰጠናል። እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። ፉል ስክሪን ማድረግ አይቻልም። እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። ይሄን የመሰለ ቪዲዮ ይሰጠናል ማለት ነው። እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። እንደዚህ አይነት ቪዲዮዎች ይሰጠናል ማለት ነው። ወይ ደሰከንዷ አንድ ቪዲዮ ብቻ ነው እንደሰጠኝ። እሺ ይሄው ወይም ደግሞ እንደዚህ አይነት ቪዲዮዎች ይሰጣችኋል። እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። በቀላሉ በዚህ መልኩ ቪዲዮዎችን መስራት ትችላላችሁ። እሺ እዚህ ጋር ምንድን ነው ይሰራል? እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። እንደዚህ አይነት ሪዛልቶችን ማግኘት ይቻላል ማለት ነው። ሪዛልትን ማግኘት ይቻላል ማለት ነው። ዩቲዩብ አይታችኋል። በቀላሉ አሁን ባሳያችሁ መንገድ እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። ባክግራውንዴን ደግሞ ሙሉ ለሙሉ ሳይቀይረው ደግሞ ከፈለግን ይኸው በዚህ መልኩ ይሰራልናል ማለት ነው። እንደዚህ አይነት ኤአይ ቪዲዮ መስራት ከፈለጋችሁ ዩቲዩብ ላይ በነፃ ግቡ። በዚህ መልኩ በቀላሉ ኤአይ ቪዲዮ በጄሚናይ መስራት ትችላላችሁ። በጉግል ፍሎም በዚሁ መልኩ ነው መስራት የምትችሉት። ጄሰን ፎርማት ፕሮምፕት ጄኔሬት አደራርጋ አሳይቻችኋለሁ። ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ ሌላ አይነት ኤአይ አሰራር ሙሉ ነገር አሳያችኋለሁ። ይመቻችሁ። ባይ